ልጆቻችሁን ለማምጣት የምትፈልጉ ሰዎች እነዚህ ጉዳዮችን ማወቅ አለባችሁ ማለት ነው። አባት እናት እዚህ ከሆነ ልጆቻችሁን በሌላ ሰው እንዲመጣ በወክልና ማድረግ ትችላላችሁ። አባት እዚህ ሆኖ እናት እዛ ሆና አባት ልጁን ለማምጣት ቢፈልግ ቢፋቱ እንኳን የእናት ፍቃድ ያስፈልጋል። እናት እዚህ ሆና አባት እዛ ሆኖ እናት ልጇን ለማምጣት ቢፈልግ እንኳን ቢፋቱም ባይፋቱም የአባት ውክልና ያስፈልጋል ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ሂዊ ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። የዛሬ ላይ ለምትገኙ ልጆቻችሁን ለማምጣት ወይም ደግሞ የተለያዩ ጉዳዮችን ለማስፈጸም ውክልና ነገር አለ። እኔ ኦሬዲ ውክልና ሰጥቻለሁ። ይሄን ውክልና እንዴት እንደሰጠውና አንዳንድ ጉዳዮችን እነጋቸዋለሁ ማለት ነው። አሁን ቀጥታ ወደ ኤምባሲ እየሄድኩ ነው። ኢትዮጵያ ኤምባሲ ጠዋት ነው ገና 8 ራሱ አሉንም ማለት ነው። እሺ ጓደኞቼ፣ ጉዳይ እኔ የሆነ የራሴ የግል ጉዳይ አለኝና ይሄን ጉዳይ ደግሞ ታስፈጽምልኝ የባለቤቴ እናት ናት። እንዴት ውክልና እንደሰጣው እነግራችኋለሁ። ውክልና ሲሰጥ የእናንተ ኦሪጂናል ፓስፖርት ያስፈልጋል። ፎቶ ካላችሁ ኦሪጂናል የሆነ በፒዲኤፍ ነገር የተቀመጠ ማለት ነው ፓስፖርት ያስፈልጋችኋል፣ ኦሪጂናል ማለት ነውና ውክልና የምትሰጡት ስም ያስፈልጋል፣ ቁጥር የነሱ ማለት ነው። እናንተ እንደነገርኳችሁ ካለ በአይዲሽ የሚባል አይመስለኝም በፓስፖርት ነው፣ ኦሪጂናል የሆነ ፓስፖርት ማለት ነው። በዚህ የተነሳ ትመጣላችሁ። ካልጨመረ እኔ በ500 ምናምን ነው ውክልናውን የሰጠሁት ማለት ነው። ይሄ ውክልና ለማንኛውም ለምትፈልጉት ነገር ትችላላችሁ። ለማንኛውም ነገር ለልጆቻችሁ፣ ለቤታችሁ፣ ለስራ ቦታችሁ፣ ለማንኛውም ነገር ውክልና የምትሰጡት ነው ማለት ነው። ስለዚህ ይሄን ውክልና ስትሰጡ በኃላፊነት ውክልና የሰጣችሁት ሰው የፈለገውን ነገር ማድረግ ይችላል ማለት ነው። በምክንያት በፊት አኪያ ከመምጣቷ በፊት ማለት ነው እንደ ፓስፖርት እንድታወጣላት አንዳንድ ጉዳዮችን እንዲሄድች እንድጨርስላት ነው ውክልና የሰጠሁት ማለት ነው። ቀላል ነው፣ በጣም ቀላል ነው። ፓስፖርትና ብር ካላችሁ በአንድ ቀን ነው የሚያልቀው ውክልናው። ከዛ ቪዲዮ ትቀረጻላችሁ። እኔ እንደ የተባልኩ ሴትዮ ለእንደዚህ አይነት ሰው ውክልና ሰጥቼ እንደዚህ ሆኜ ብላችሁ እዛው ቪዲዮ እንድትቀረጹ ያዛችኋል። ቪዲዮ ትቀረጻላችሁ፣ ወረቀታችሁ ይላካል፣ ኮድ ይሰጣችኋል። በኮድ መሰረት እናንተ ያን ኮድ ደግሞ ለማን ትሰጣላችሁ? ውክልና ለምትሰጡት ሰው ትልካላችሁ። ያንን ውክልና የሚቀበለው ሰው ደግሞ ያን ኮድ ይዞ ይሄዳል። የውጭ ጉዳይ ሚኒስቴር ይሄዳል ማለት ነው። የውጭ ጉዳይ ሚኒስቴር ሄድና ኮዱን ይሰጣል። በኮዱ መሰረት ይወጣል ማለት ነው ወረቀት ፋይሉ። ታዛት መታወቂያ ያስፈልጋል። ኦሪጂናል የሆነ መታወቂያ ፋይዳ በአሁኑ ሰዓት ፋይዳ ያስፈልጋል። በፊት ግን ምንም አይነት ፋይዳ አያስፈልግም ማለት ነው። ፋይዳ ያስፈልጋል እና ደግሞ መታወቂያ ዋናው ደግሞ ያኛው ያስፈልጋል። በዚህ የተነሳ ውክልና መስጠት ይችላላችሁ። እንዲህ ፋይዳም ብቻ ሊያስፈልግ ይችላል ለማንኛውም። ስለዚህ በዚህ እንደዚህ ነው የምታስፈት። በጣም ከባድ መስሏችሁ ለታያችሁ ምንም አይነት ከባድ የለውም። ብቻ መውጣት ማችሉ ነው እዚህ ጋር ችግር የሚያመጣው። በኦንላይን አይቻልም። በኦንላይን ቀጥታ በአካል ዱባይ በሚገኘው ቆንስላው ኤምባሲ ድረስ መታችሁ ነው ይሄንን ውክልና የምትሰጡት ማለት ነው። አንዳንዴ ሙሉ ውክልና እንዳሰጡ፣ በተለይ በቤት ጉዳይ ሙሉ ውክልና ለማንም ሰው እንዳሰጡ። ሙሉ ውክልና ሰጣችሁ ማለት እንደፈለገ ቤታችሁ መሸጥ ይችላል። የፈለገውን ነገር በንብረታችሁ ላይ ማድረግ ይችላል። የፈለገውን ነገር መጠቀም ይችላል። ስለዚህ ከቻላችሁ ውክልና ስትሰጡ ውክልና የምትሰጡበትን ፓርት ተወካይ ብላችሁ አድርጉት እንጂ ሙሉ ውክልና ብላችሁ እንዳሰጡት ማለት ነው። በዚህ የተነሳ ውል ትፈራረማላችሁ ማለት ነው። እንግዲህ ዛሬ ድጋሚ መጣሁበት ምክንያት አለኝ እኔ እንጂ ትናንት መጥቼ ነበረ። የዛሬ ጉዳይን ደግሞ ምንድነው ማደርገው? ያልተቀበልኩት ወረቀት ነበር፣ እሱን እቀበላለሁ። እሱን ለማስፈጸም ነው የመጣሁት ማለት ነው። ይሄን ይመስላል። ሌላው ደግሞ በብዛት ልጆቻችሁን ወደ ዱባይ አምጥታችሁ ለማስተማር የምትፈልጉ በጣም ብዙ ሰዎች አላችሁ። በውስጥ ጠይቃችሁ ነገራችሁ። ግማሾቻችሁ ልጆቻችሁ መጥተዋል፣ ያልመጡ ካለም ደግሞ ይምጡላችሁ። ላለው ልጅ ለማምጣት እዚህ ሀገር የአባት ፍቃድ የአባትና የእናት ፍቃድ ያስፈልጋል። እናት አባት እዚህ ከሆነ ዱባይ ከሆነ
ለልጆቹ ውክልና ይሰጣል ከዚሁ ኤምባሲ መጥቶ ማለት ነው። ለልጁ እናት አባት እዚህ ሆነ ለዚህ ሰው ለልጄ ይሄኔ እንድታደርግላት ይዛልኝ እንድትመጣ እንደዚህ እንድትሆንልኝ ብላችሁ ውክልና ትሰጣላችሁ። አባት እናት እዚህ ከሆነ ማለት ነው። የነገርኳችሁ ምንድነው ባልም ሚስትም እዚህ ከሆነ ነው የምነግራችሁ። ከዛ ያ ውክልና የተሰጠው ሰው ሄዶ የልጃችሁን ነገር ሙሉ ለሙሉ ፓስፖርት ማውጣት በሉ ምን በሉ ያወጣላችኋል። ከዛም ይዘው መምጣት ይችላሉ። ወረቀቷን ይዘው ማለት ነው ውክልና የተሰጣቸው። ይሄ የሚፈጸመው የት ነው? ውጭ ጉዳይ ሚኒስቴር ሄደው ኮዱን እንደነገርኳችሁ በቅድሙ መሰረት ኮዱን ይዘው ሄደው ነው ውክልና የሚሰጣቸው። ምናልባት እናት እዚህ ሆና አባት ተለያይተው ኢትዮጵያ ከሆነ ደግሞ የፍቺ ወረቀት ያስፈልጋል፣ የውክልና ወረቀት ያስፈልጋል፣ የፍቃድ ወረቀት ያስፈልጋል። ይሄ ምንድነው? ማንኛውም ሰው ልጁን ይዞ ለመውጣት ከኢትዮጵያ ወደዚህ ሀገር ለመምጣት ከፈለገ የአባት ፍቃድ ያስፈልጋል። ማለት እናት ለማምጣት ፈልጋ ከሆነ አባት ፍቃድ ያስፈልጋል። አባት ሄዶ ለማምጣት ፍላጎት ካለው ሀታ ቢፋቱም ባይፋቱም የተለያየ ሀገር ካሉ ከሁለት አንዳቸው የሞት ማስረጃ ያስፈልጋል። እያንዳንዱ ስቴፕ ልንገራችሁ እያቋረጥ ከምነጋችሁ እንደነገርኳችሁ አባት እናት እዚህ ከሆነ ልጆቻችሁን በሌላ ሰው እንዲመጣ በውክልና ማድረግ ትችላላችሁ። ፓስፖርት ማውጣት ምን ማውጣት። አባት እዚህ ሆኖ እናት እዛ ሆና አባት ልጁን ለማምጣት ቢፈልግ ቢፋቱ እንኳን የእናት ፍቃድ ያስፈልጋል። እናት እዚህ ሆና አባት እዛ ሆኖ እናት ልጇን ለማምጣት ቢፈልግ እንኳን ቢፋቱም ባይፋቱም የአባት ውክልና ያስፈልጋል ማለት ነው። ቢፋቱ ደግሞ ምንድነው የሚሆነው? የፍቺ ወረቀት ያስፈልጋቸዋል። ህጋዊ የሆነ የፍቺ ወረቀት መታወቂያቸው ያስፈልጋቸዋል። ያ የፍቺ ወረቀት ደግሞ ፊርማ ማህተብ ያስፈልገዋል። ትርጉም ያስፈልገዋል። መተርጎም አለበት። ምክንያቱም ያ የፍቺ ወረቀት እዚህ ይዛችሁ ስትመጡ እዚህ አይዲ ለማውጣት ስትሉ ያስፈልጋል ያ ወረቀት ማለት ነው። ፍቺው ላይ ማህተብ ህጋዊ የሆነ ብችሉ እኔ አንድ ወንድሜ እንደነገረኝ ከሆነ እኔ ኦሬዲ በኢትዮጵያ የዱባይ ኤምባሲ አለ። ኢትዮጵያ የዱባይ ኤምባሲ በ3000 ድርሃም ነው አንዱ ማህተብ ያስደረጉት ከዛሬ 2 ዓመት በፊት። አሁን ግን አላውቅም ሊጨምርም ሊቀንስም ሊቀንስ አይቀንስም፣ ግን ሊጨምርም ወይ ደግሞ 3000 ብቻ ሊሆን ይችላል። ስለዚህ ብችሉ እንደዚህ አይነት ጉዳይ ስታስፈጽሙ እዛ ዱባይ ኤምባሲ ፈልጋችሁ አፈላልጋችሁ ማህተብ እዛ ማስመታት አለባችሁ ማለት ነው። ካልቻላችሁ እዚህ ታስመታላችሁ። ግን የውጭ ጉዳይ ሚኒስትር ኢትዮጵያ ያለው የውጭ ጉዳይ ሚኒስትር ግድ ነው ማህተቡ፣ በጣም ግድ ነው። እዛ ሄዳችሁ በደንብ አረጋግጡ። ሌላ ማህተብ እንደማያስፈልግ እነሱ ይነጓቸዋል ማለት ነው። ይሄን ይመስላል። አጋጣሚ ደግሞ አይበለውና ወይ እናት ወይ አባት ቢሞት የሞተበትን ወረቀት ያስፈልጋል ማለት ነው። ሞቶ መሆኑ ማረጋገጫ ያስፈልጋል። በዚህ መሰረት እናት ብትሞት አባት የፈለገውን ነገር ለማድረግ በዚህ መሰረት ማድረግ ይችላል። አባት ቢሞት ደግሞ እናት በዚህ የሞት ወረቀቱን አምጥታ ማድረግ ትችላለች ማለት ነው። ግን ይሄም መተርጎም አለበት። ወደ ዱባይ ይዛችሁ ልትመጡ ከሆነ መተርጎም አለበት። እዚህ ኢትዮጵያ ይዛችሁት የምትመጡት ወረቀት አይሰራም። ለምሳሌ እንደ ትምህርት ቤት ሊሆን ይችላል፣ እንደ አይዲ ማውጣት ሊሆን ይችላል። ሀታ አይዲ ለማውጣት ለልጆቻችሁ የአባትና የእናት የጋብቻ ከኋላ ወደ 4 ወደ 5 ማህተብ አለው። እሱ ከሌለው አይሰራም። ዱባይ ኤምባሲ ኢትዮጵያ ሄደን ነው እኛ እያንዳንዱን ያስመታ ነው። ሌላው ደግሞ ሳልነጋችሁ ማላልፍበት ምክንያት እኔ ያሳለፍኩትን ነው ምነጋችሁ። ልጆቻችሁን ለማምጣት ፕሮሰስ ስትጀምሩ የልደት ካርዱ ማህተም መመታት አለበት። የልደት ካርዱ የኢትዮጵያን ነው ምላችሁ ማህተም መመታት አለበት። እሱ ራሱ ወደ 3 ነው ወደ 4 ማህተብ አለው ኦሪጂናል የሆነ። ብችሉ እንደነገርኳችሁ ዱባይ ኤምባሲ አሁን እኛ የነበርንበት አዲስ አበባ አዲስ ገበያ ነበረ። የዛኔ ሱሉልታ ነበርና አይደለ? ሱሉልታ ነበር መሰለኝና በጣም ሩቅ ነው ለኛ። ዱባይ ኤምባሲ ሄደን ነው አጣይቀን በጣም ለፍተን ያገኘነው። ጦር ያሎች አካባቢ ነው ያለው ቦታው ማለት ነው። ጦር ያሎች አካባቢ ነው። እዛ ሄደን ነው
የልደት ካርዱንም የጋብቻውንም ያስመታል። ማህተብ ከሌለው እዚህ ሀገር አይሰራም። እንደገና ምንድነው የምታደርጉት? ልጆቻችሁን እዚህ ካመጣችሁ በኋላ ድጋሚ ይህን ወረቀት ለመላክ ወደ ኤምባሲ ወይ ደግሞ ኢትዮጵያ ለሚሄድ ሰው ትልኩትና ድጋሚ ማህተብ ታስመታላችሁ። ስለዚህ ልጆቻችሁን ለማምጣት የምትፈልጉ ሰዎች እነዚህ ጉዳዮችን ማወቅ አለባችሁ ማለት ነው። በጣም 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 ብትፋቱ፣ በሞት ብትለያዩ፣ የሆነ ነገር ቢፈጠር ያለ አባት ፍቃድ በፍጹም አይቻልም። ያለ እናት ያለ አባት እናት ናት ምናምን የለም። ሜቢ ኤጃቸው ከ18 ዓመት በላይ ይቻላል መሰለኝ፣ እንደፈለጉ ነው ራሳቸው መወሰን ይቻላል። ከ16 ዓመት በላይ ነው መሰለኝ። እንደገና ደግሞ ልጆቻችሁ ብቻቸውን መምጣት የሚችሉት ከ16 ዓመት በላይ ከሆነ እናንተ ጉዳዩን እዚህ ሆናችሁ ጨርሳችሁላቸው በውክልና ሄደው እነሱ ፓስፖርት ምናምን ከጨረሱ ልጆቻችሁ ከ16 ዓመት በላይ ከሆኑ ብቻቸውን መምጣት ይችላሉ ያለምንም ይዞ። ከሰው ጋር ደግሞ ከሆነ በፕሌን ላይ የሚሰሩ ሆስቴቶች በእነሱ ማደግ ይቻላል። ክፍያ አለው፣ በእነሱ ማምጣት ይችላል። አይ በእናት በእህቴ በምናምንም ካላችሁ ለነሱ ውክልና ትሰጣላችሁ ማለት ነው። ስለዚህ ጥያቄዎች ካላችሁ አስቀምጡልኝ፣ በሚቀጥለው ቪዲዮ ሰራለሁ። ቪዲዮ ተመቻችኋል ብዬ አስባለሁ። እኔ ያሳለፍኩትን ነገር ለእናንተ ባካፈል ጥሩ ነው። በሚቀጥለው ደግሞ አንዳንድ ነገሮችን አሰባስቤ ወደ እናንተ ማቀርብ ይሆናል ማለት ነው። ቴንኪ ሶ ማች፣ በጣም አመሰግናለሁ። ደህና ቆዩ።